ሰገድ ሰይጣን ሰገድ ታውቀዋለህ እንዴ? እኔ ያላውቀውም እና ምን ፈልገህ መጣ? ያው የመጣሁትማ ለዓላማህም ሰገጥ ለበረከትህም ሰገጥ የሚለውን ነገር ላስተምራችሁ ነው። እኛ ይቅርብን አንፈልግም። እኛ እንደዚህ አይነት ነገር አንፈልግም። እሺ ስግጥናው ስላልሆነልህ የፀጉር ነገር ብትተው በቃ። እሺ እንደዛ ከሆነማ እንዴ እኛ ምን እያደረክ ነው? ታችኛው ጋር ልሰግጥ ነው። አይ ያው ፀጉሬ ላይ አርጌ መሰገጥ ስላልቻልኩ እታች ከትቼው ልሰግጥ። ሸምሱ ወጄ አንተ ግብር መጣብህ እኮ ግብር መጣብህ። ስንት? 1 ሚሊዮን ብር ሞተዋል በላቸው። የኔ ሐሳብና ምኞት ከልጅነቴ ጀምሮ አውሮፕላን ላይ ሆስቴስ ሆናለሁ ብዬ ነበር። አውሮፕላን ላይ አይቻልም፣ ቁመቴ አጭር ነው። ጠባሳ ይዝሉ ወንድሜ ባጃጅ ላይ ሆስቴስ ሆንኩ። በቃ ዋና ነገር ምኞት ማሳካት ነው። ምኞት አሳክቻለሁ። እግዚአብሔር ተመስገን። ይላል ይኸውላችሁ ዛሬ አንድ መልዕክት ላስተላልፍ ነው የመጣሁት። እኔን ማስተር ሚኪ ለሚያሸንፍ ወጣት በቴክኒክ 100,000 ብር ይሸልማሉ። ይሄን ቪዲዮ ፖስት ነው ትሸልማለህ? የፍቲ እኔን ግጠመኛ 100,000 ብር ብትሸልም ከሆነ አንተ ካሜራማን አይደለ እንዴ? ምንድነው እዚህ የምትቀየው? አይ በቃ እሺ፣ እንደምትመለከቱት ይሄ ወጣት እኔን ለመግጠም 100,000 ብር ለመሸለም ዝግጁ ነው። ይሄን ቪዲዮ ላይቭ አድርግልኝ። አድርጊው አለቃ ቁጥር 1 2 3 ጀምሩ። 100 ኪሎ ምንም አይደል አለ ወይኔ ከትሉ ባንድ አትለኝም። በቃ ለዚህ ነው አትለኝም እኮ አልኩ። ወይኔ 100,000 ብር እንዴ? አውርድ በለው በቃ አለ። ወይኔ አለቃ ሞት አለቃ አለ አላለቀም። 100,000 አምጡ አልቋል። 100,000 አምጣ። ማናጀር ይጠይቀው። ምን አገባኝ እኔ ማናጀር ምናምን አልቋል። ምን አገባኝ? አሸንፋል። እኔ አይደለሁ ማናጀሩ። 100,000 አምጣ። እኔ አይደለሁ ማናጀሩ እና ምን ተነጠቃችሁ እንደ ለመጽናናቱን ይስጣችሁ። የመጣ በ3 ቀኑ ምን ልታረግ ነው? 3 ቀኑ ነው እንዴ? 3 ቀኑ ነው። እኔ አላወኩም። ደርስ ቆይ ደሞ ደና የራሳነውን ልታስታውሰን ነው አይደል? አፈር ብላ መጽናናቱን ይስጣችሁ። ማትረባ የሚበላ ነገር ካለ በቀር የምትበላውን አስበህ ለመጣ ደሞ ምን አይነት ያስፈቀቅሉትኝ ልጁን እኮ ገድላችሁ ያልተቀቀለ ሰጣችሁ። አንተም ፍግም እንድትል ነው ያልተቀቀለ በልተህ እሱም በልቶ ነው ፍግም ያለ። ፍግም ትላታለህ አንተ የተረገምክ። ለቅሶ እያልክ ሁልጊዜ አትመጣም ለመብላት። አላረዳችሁም እሱም ብለውና አሁን ዝም ብለህ የሚሆነውን አዛ በሂደት እናያለን። ቢያንስ እኮ ወርስ እኮ ይደርሰዋል። የወርሱን ብታርዱለት ምን ችግር አለ? ደና የተላቀቀንን ረስተነዋል። ልጁን ረስተነዋል። በ3 ቀን እኮ ላጥናና ሻይ ስጡኝ። እሺ ቢያንስ ተው ሻይም የለም ጨርሰናል። ምንም ነገር የሚላስ የሚቀመስ የለም። ልጁም የሞተበት ልጁ ፍርዱ ነው። እናቴዋ ስማሙ ዝማንቺ ነው ምን ትላለች አንቺ? ተራራ ቢሆንማ ስንቱን ሰው ፈጅቶት ነበር። እንደው አንቺ ሙጀለ ዝማንቺ ምን ትላለች? እኮ ግን ያመ ብልግና ነው። በጣም ነው የሚያስቀሉት። እሺ ወይ ሰከ ቢወርክስ ደንግጬ ሰብረው እና ማይሰበር አብርሃም እያለሽ ደግሞ እንትን ትላለች። እንዴ ነይ ያመነ ማን ነው አብርሃም? ነዳ ሳይሽ አንተ ኮግናም ይሄን ጠላ እየገለበጥክ ተመጣጣታለህ አይደል? አንተ ሌባ ጠላ የምን ጠላ ነው? እንጂ አትወጫችሁም እንዴ? ቲክቶክ ምናምን የሚሰሩት እኮ ዝም በል አንተ ዝም በል ሰደብና ሙጀለም እሱ ግን ይለዩሽ ማለት ደግሞ ወንድ ነው። ጅግራፊ እኔ ነው ጅግራ አንተ ጅግራ ቀንበላ ነግሬሃለሁ ነው እንጂ አንተ ደግሞ ይሄ አንዳች ነገር ይቀርቀርብህ። አቤት አመጣመጣ አቤት አጠባብ አንተ ምንድነው የሚሉት? ፈርሶስቲ ዝም በል አንተ። ምን ይላል ይሄ? በልጅነት ጡጠብ ታላደክም እንዴ? መጠመጥካት እኮ አንቺ ስለኔ የሚያውቁት ነገር አለ። ጡጦነሽ እንዴ? ምን ይላል ይሄ ዝንጀሮ? ዝም በል። ኧረ ስለ ስርዓት ያዙ። አስቀይሞታለሁ። ስለ ሶታ ታውቃላችሁ? ስትመሩ ወብዬ ምጮሃ ወንድ ነከኝ ወረዛ ጂ በእናትሽ የእርሶ ስትዩ ምን አይነት ምንድነው የሚሉት? ኧረ ገፈተረኝ ይሄ ግማታ አራራራ ቤት እንዴ ማዘር ትልቅ ሰው አይደል አንቺ? እንደው ይሄ ቂጥ ፓንቲ መቋረ ብለሽ ነው እንዴ ባንሶራ መጠቅለል ነው እንጂ አራራራ አይደረግም። ከርሱ አይጠበቅም። ዝም በይ አንቺ። ይሄን የሚያክል ሳፋቂት ተሸክመሽ እንደው ምዞሪ ኧረ አይባልም። ማዘር ትልቅ ሰው አይደል? እኔ እኮ መፈራለት ለባለቤትሽ ነው። እንደው ባጠገብሽ ሲያልፍ እንደው በፍንክቱ እንዳይገባ እንጂ እንደው ይሄን ቂጥ ተሸክመሽ ከምዞሪ እንደው ምን አለ ከቤትሽ ፋውንቴን ብታሰሪ አንቺ ጎግናም ዝም አንቺ። በአመት ባሉ ከታረደው ዶሮ ይልቅ የተከከው ሴት በዝቷል አሉ። እንዴት ነው ነገሩ? እንዴ ማዘር ወንዱስ ብሶበት አይደል እንዴ መቱኛል እንዴ ማዘር? ዝም አንቺ። ለነገሩ ወንዱም ዝም ብሎ መክተት ነው አሉ ቀዳዳ ሲያገኝ።
እኔ ወዲ ማንጅም እንዳመልጥሽ በሂጅ ኩክናም ቅኔው ከባድ ነው። ደህና ዋላችሁ ልጆቼ? አንተ እንግዲህማ ተገደፈላ አገኘው ብለህ ደግሞ አስፋሉ። ኧረ ማዘር እንደዛ ይባልም። ምንድን ነው የሚያንተባትብ? ሙሙን ሳል እንዴ? ኧረ ማዘር ያንቦት በል እንኳን አደረሳችሁ። ሙሙን ሳል በል በዓልን ስታከብሩ የተቸገሩ ወገኖቻችንን አደራ እያሰባችሁ ላለው እየሰጣችሁ አደራችሁ። በልሳማት ወሸሊት ምንድን ነው ማዘር? ኮርኩራት ሙተህ ለብሶ ወጣል አይደል? አንተ ኮክራ ማዘር ይተውን እንጂ ትረግማለህ ወይስ በአንተ አንተ ልበስ? እንደው እየቀለዱ ነው እንዴ ማዘር? ዝም በላ አንተ። ምን ይላል? ሁለቱም ፍሬ ነበር መቆረጥ። ኧረ ምናምን ይቁረጡት። ቃሪያ የምታክል እንትን ይዘህ ኮክናም ማዘር እየቀለዱ። ዝም በላ አንተ። ኧረ ይሄ ገንዘብ ፈልገህ ስጦት እንዴ? የቱ ጋር ነው? ና ገስከጅሩ እያየሁ እኮ ነው። ና ቶሎ ና። ወደ ላይ ና እንጂ አንተ ለራስህ እንደው አንተ ደግሞ እንደው ሰላም ነው እዚህ ሆነህ ነው የምታስበላኝ ቁጥር እኔ ላይ ደወልኩት። ሰላም ነው እንዴ? ደህና ነህ? አዎ ፈልገን ነው፣ በጣም ፈልገን ነው። አለን እኛ ምን እባክህ በሰላም አለን። የጋሽ ግርማ ልጅ እኮ ልታገባ ነው። እሺ እና ወጡን አንተ እንድትሰራ አንተ በሚለው አንተ ማን ይሰራል ወጥ? እኔ አይደለሁ ያለሁት እስካሁን አይደለም ወጥ። አዎ ያስቀየመኝ እንጂ ያ ቶማስ የሚባል ነጭ ቶማስ ጋር ተጣልታችኋል አሉ። ምን ሆናችሁ ነው? በጣም ነው ያናደደኝ። ምንድነው የእሱ ልጅ ስታገባ ለሊቱን ወጡን ስሰራ አድሬ ጧት ስነሳ ጎላው ጠፋኝ። የሙስሊምና ክርስቲያኑ አይደለም የሙስሊሙ ጠፋኝ። ይሄ ይሁን የክርስቲያኑ ይሄ ጠፋኝ አልኩት። የሙስሊሙ በቃ አስብየው ናማ የሙስሊሙ ይሄ ነው የክርስቲያኑ ይሄ ነው ማንኛው ነው አልኩት። እንደምትሰራው አንተ አይደለም እንዳለ ከዛ ጠፋኝ ይላል። መጥቶ በፖክስ እዚህ ላይ በዛ አንገቴ ምን ይባላል? ልክ ትክክል አይደለም የሚሰራው። እንዴት ይጠፋል? የሙስሊምና የክርስቲያን ጋር ስነሳ ከእንቅልፌ በባን ስባን ጠፋኝ። እኔ እዚህ ይሄ ነው አልኩት። ዝም ብዬ ክርስቲያን ነው እንጃ ብቻ ፈታነዋል። ወጥ ሰሪ ሌላ እንደውም አግኝተናል ብለዋል። እኔ ተውኩት በቃ። እኔ አንተም ብዬ ነበር ጭራሽ ታዲያ ብትተው ታዲያ አረረ ለኔ ብለህ መሰለኝ። እኔ ወሬውን ነው እንጂ አወራሁ እያጣወኩ ምራከም እመቤቴን በጣም የሚመችኝ ጋሽ ቀጭ ነው ማለት ነው። ገዝዬ ወንድማችን የሰፈሬ ሰላም ነው። ዛሬ አንድ ነገር ላስቸግር ነበር። ምን ነበር? የሆነ ወጣት ያለ ያንተ ወንድም እንደሆንኩኝ አላወቀም፣ ይዳፈረኛል፣ ሁሌ ንቀኛል እና አንዳንድ ቴክኒኮችን አሳይተኝ ወስጄ ልቆልፈው። ለነረታው ቆልፈው ነው አንዳንድ ሴት ነው ወንድ ነው ግን ጸብ ምን ያደርግልሃል? እኔ እኮ ጸቡን እኮ አልመረኩም፣ ግን ልጁ አፈላ። እሺው ምን ላሳይ? አንዳንድ ቴክኒክ ወስጄ ልበለው። ሁለት ቴክኒክ ላሳይ። ደስ ይለኛል ገዝዬ፣ ደስ ይለኛል። ቴክኒክ ነው ማሳይ ቴክኒክ አይደለ? አዎ ልጁን ልመታው ነው ገዝ ጀብራ አንገቱ እንደዚህ ትይዟል። እሺ እንደዚህ አድርገህ አንገቱ ትይዟል። እንደዚህ ጥሏል። እንደዚህ ሰው አለ። አዎ ገዝ እንደዚህ ካስክበት እንደዚህ ትበቷል። ገዝዬ እሺ ተነስ። እሺ አባቴ በቃ ቀርባይላል ምን ይመስላል እንዴ? አሳየኝ ነው እንጂ እኮ ያለ ቀጥቅጠኝ አይደለም ያለክ ብራዘር። ምንድነው? አንዳንዴ ቦዲ ቢልደሮች እንደዚህ ነው የሚያስቡት። ምን ማድረግ አይቻልም። እና ውድና የተከበራችሁ የቶሚሻ ቤተሰቦች በዛሬው ዘና ፈታ እንዳላችሁ አልጠራጠርም። ቤተሰቡን ተቀላቀሉ። መጀመሪያ ሰብስክራይብ፣ ከዛ ቪዲዮ ላይክ፣ ኮሜንት እየሰጣችሁ እኔን ማበረታቱኝ። እወዳችኋለሁ። ቻ